የኢትዮጵያ ድራማዎች ለምን ይቋረጣሉ? ፓርት 4 ላይ ነው የምንገኘው። ዛሬ ደግሞ የምናየው የኢትዮጵያን ሲትኮሞችን ነው። የተቋረጡትን ብቻ ሳይሆን እስኪ መጀመሪያ ለምን ተቋረጡ ብቻ ሳይሆን እስካሁን ድረስ እየታዩ ያሉ ሲሪሶችን ሲትኮሞችን አድንቀን እንጀምርና ቤቶች እንግዲህ ለኔ በሲትኮም ደረጃ ለኔ ከዛ በፊት ሊኖር ይችላል አላቅም፣ ግን ለኔ በሲትኮም ደረጃ የመጀመሪያው ሲትኮም ነው ኢትዮጵያ ውስጥ ካየኋቸውና ስቲል እየታየ ካሉ ሲትኮሞች አንደኛው ነው። ለዛውም በጣም ረጅም ዓመታትን አስቆጥሮና ሲትኮም በባህሪው የሚቋረጥ አይነት አይደለም። ወይ ሰው እየተተካካ ወይ ደግሞ ታሪኮቹ እየተቀያየሩ የሚቀጥል እንጂ የሚቋረጥ ነገር አይደለም። ወይ ደግሞ ረጅም ዓመታትን ሳይቋረጥ መታየት አለበት እና ቤቶች ደግሞ ከነዚህ መካከል አንዱ ነውና በዚህ አጋጣሚ ማድነቅ እፈልጋለሁ። አሁን ደግሞ ስለተቋረጡት እናውራና የመጀመሪያው የሚሆነው እንግዲህ ኢቢኤስ ቲቪ ላይ የሚተላለፈው ቅዳሜ 3 ሰዓት ላይ ደንብ 5 የተሰኘ ተከታታይ ሲትኮም ነበርና ቤተሰባዊ ይዘት አለው። ከዛ ደግሞ ደንብ 5 ከስሙ ወይንም ከርዕሱም እንደምንረዳው የሆነ የተቀመጠ ህግ እንዳለ ነውና ያ ህግ ምንድነው? በተከራዮችና በአከራይ ላይ መካከል ያለ ህግ ነውና ህግ ይወጣል ይሻሻላል ምናምን ሲትኮሙ ላይ ማለት ነውና በጣም ደስ የሚል ቤተሰባዊና የጎረቤት አይነት ነገርን የያዘ ሲትኮም ነበርና ብዙም ሳይቆይ ነው የተቋረጠውና ለምን ይቋረጣል? ለምን ተቋረጠም እንላለን። ሁለተኛው ደግሞ የሁላችንም ትውስታ ነው ብዬ አምናለው። ጎረቤታሞቹ በጣም የሚገርም ሲትኮም ነበረ። በጣም ማለት ነው ከኳሊቲው አንጻር ከቦታው ሀሳቡ ራሱ በጣም የሚገርም ነበር እና እኔ ድጋሚ እንደዛ አይነት ሲትኮም ኢትዮጵያ ውስጥ ይሰራል ብዬ እስከማላስብ ድረስ እና ትዝ ይለኛል። ድጋሚ ሲታይ ያየው ነው የሚመስለኝ። እኔ የዛን ጊዜ ዲሽ አልነበረም ቤታችን መሰለኝ። ኢቢኤስ ቲቪ ላይ ነው የሚተላለፈው እና ኢቢኤስ ምናምን በዲሽ ነበር የሚሰራው ድሮ። አሁንም ነው ግን እንትን ነው የዛኔ እኛ ቤት ዲሽ አልነበረም፣ ግን ሰው ሲነግረኝ ሰማለው። ከዛ ዲሽ ተገዛና እያየሁት ብዙም ሳይቆይ አለቀ። ከዛ ግን በሆነ ቻናል ይሁን ራሱ ኢቢኤስ ላይ ይሁን ድጋሚ ሲታይ ነው ያየሁት እና በጣም የሚገርም ነው። ሶስተኛው ደግሞ በሳምንት 2 ነው የሚታየው። እንግዲህ ኢማጅን በሳምንት 2 ሐሙስና ማክሰኞ ማለት ነው እና ከኢትዮጵያ ሲትኮሞች መካከል ሳይሆን በቃ አንደኛ ደረጃ የምሰጠው ነው እኔ በግሌ። እንደው ባለሙያዎች አይተውት ራሱ ቢገመግሙልኝ ደስ ይለኛል ትላል እና በጣም የሚገርም ሲትኮም ነውና ዋው! ልክ እንደ ቫይቡ ልክ እንደ ጎረቤታሞቹ አይነት ነው። ማደጎ ውስጥ ነው ያደጉት። ከዛ ደግሞ ትልቅ ሲሆኑ ተገናኙና ምናምን ጎረቤታማቾች ሆኑ ምናምን። በጣም የሚገርም ሲሪስ ነው እና የሲሪሱ ርዕስ ምን ይባላል መሰላችሁ? ያያችሁ ካላችሁ ከጠቆምኳችሁ ነገር አንጻር ትገምቱታላችሁ። ካልሆነ ግን ብራዘርሊ ሲስተርሊ ውላላ በስማ በጣም የሚገርም ነው። ዮአዳን እና አማን አብርሃም መሰለኝ አንዱ ስሙ ሜሮን በስማ በጣም ለእኔ ሁልጊዜም አንደኛ ሲትኮም እስክጥቀሽ ብባል ብራዘርሊ ሲስተርሊ። የዮአዳን ትወና በቃ ናቹራል ምንም በቃ ይሄ እንትን የሌለበት ነው እና እዛ ላይ ነው በቃ ለመጀመሪያ ጊዜ ዮአዳንን የወደድኳት። እዛው ቀረ በቃ ወድጃት ቀረሁኝ እና የሁሉም ትወና በጣም ናቹራል ነበረ። በጣም የሚገርም ማለት ነው እና ለምን እንደተቋረጠ ራሱ አላውቅም። ኢንተርቪው ራሱ አድርገው አያውቁም በዛ ሲትኮም ዙሪያ እና በጣም ነው እንትን ያደረኩት። እውነት ይቆረጣል ብዬም አላሰብኩም ነበር። አክቹዋሊ ግን ኤልቲቪ ኢትዮጵያ ላይ ነበር የሚተላለፈው እና ይመስለኛል ኤልቲቪ ሲጠፋ ነው እንትን ሲል አብሮ ጠፋ ይባላል አይባል። መቼስ ሌላ የቲቪ ቻናል ፈልገው እንዲሰራጭ ማድረግ ይችላሉ። ለምን እንደተቋረጠ እኔ አላቅም እና
እጠይቃለሁ አሁንም ለምን 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 በስንቱ ስታይል እና ብራዘርሊ ሲስተርሊ ለእኔ ነምበር ዋን ሲትኮም ኢትዮጵያ ውስጥ ካሉ ሲትኮሞች ነምበር ዋን ዌቱ ነው። አብረን እንበል ብራዘርሊ ሲስተርሊ